አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ የእግዚአብሔር ሰላምታ ይለውላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ የቀነኒ አዱኛ ነገር በጣም ነው የሚያሳዝነው። አሁን ላይ ወንድሟ በማህበራዊ ሚዲያዋ ላይ መጥቶ ወይንም በራሷ የቲክቶክ ኦፊሻል አካውንቷ ላይ መጥቶ እያጋራ ያለው መረጃና ማስረጃ በጣም በጣም የሚገርም ነው። ምንድን ነው ያ መረጃና ማስረጃ የሚለው እንደተለመደው በመረጃና በማስረጃ የምናይ ይሆናል። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። ዴይ 7ን ሰብስክራይብ ያላደረጋችሁት ወንድሞቼ ላስታውሳችሁና እስቲ አንድ አፍታ ሰብስክራይብ አድርጉት፣ እንዲሁም ላይክ ሼር አድርጉት መርሃ ግብሩን። እንግዲህ ይሄ ታናሽ ወንድሟ እያንዳንዱን መረጃና ማስረጃ ይዞ መጥቷል። ማለትም እሷ በጊዜው ፎቶ እየተነሳች በስልኳ ላይ ያስቀመጠችውን እንዲሁም እሱ የአይን እማኝ ሆኖበት የነበረበትን ጊዜ ወጥቶ በግልጽ እና በድፍረት ተናግሯል ማለት ነው። እናየዋለን። ወላጅ አባቷም እንግዲህ በአባ ገዳ በኩል የመጣውን እርቅ ንቄ ወይንም ሳልፈልግ ቀርቼ ሳይሆን በዋናነት ለልጄ ፍትህ ከመፈለግ አንጻር ነው፣ ለልጄ ፍትህ ይሰጣት ብሎ ተናግሮ ነበር። እስቲ ከዛ ቪዲዮ እንጀምርና እንመለስ። መላው የኦሮሞ ህዝብ፣ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያልነው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መጥተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁ እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። እንደሰማችሁት ነው። አንድ ልጁን ያጣ ወላጅ አባት ልቡ በተሰበረበት መልኩ ልቡ ተሰብሮ ነው እንግዲህ እየተናገረ የነበረው። ካሳ ምናምን አልፈልግም ፍትህ ነው የሚለው አባትየው። ልክ ነው። ፍትህን የመሰለ ነገር የለም በዚህ ምድር ላይ ማለት ነው። ፍትህ ላጡት፣ ፍትህ ለጎደለባቸው ፍትህ ሲሰጥ እንደማየት የሚያስደስት ነገር የለም። በኋላ ላይ ደግሞ አንዱዓለም ጎሳ ወጥቶ የተናገረው ነገር አለ። ካሳ ከፍላለው፣ እኔ አይደለሁም ገዳዩ፣ በጊዜው ራሷን ለማጥፋት በቃ ላርገው ትጠጣ ነበር፣ ብዙ ነገር ታደርግ ነበር የሚል ነገር ተናግሮ ነበር። እና ቤተሰብ ጠርተን እንለያያለን እያልኩ ነበር በወቅቱ። ግን ደግሞ እሷ ሳይታሰብ ራሷን ከፎቅ ላይ ወርውራ ገደለች ብሎ ነው የተናገረው ማለት ነው አንዱዓለም ጎሳ በዚህ በምታዩት ቪዲዮ ላይ በኦሮመኛ ቋንቋ ማለት ነው። እና እንግዲህ ይሁላ ሲሆን ይሁሉ ሲፈጠር እሷ ራሷን ለማጥፋት ስትሞክር እንደ አንድ ባል ወደሚመለከተው አካል ወይንም ወደ ጤና ተቋም ወይንም ወደ መንፈሳዊ ቦታ ወይንም ለወላጆቿ ነግሮ ወይንም ደግሞ መፍትሄ የሚለውን ሐሳብ ለሚመለከተው አካል ማቅረብ ነበረበት፣ ለእሷ ከማሰብ አንጻር ማለት ነው። ግን ራሴን አጠፋለሁ እገላለሁ እያለች ምንም አይነት ነገር ሳይወሰድ እርምጃ ሳይወሰድ እሱ እንዳለው ከሆነ ማለት ነው ራሷን አጠፋች ነው የሚለው ማለት ነው። እና ግን በጊዜው አሁን ታናሽ ወንድሟ መጥቶ
በጣም በብዙ መንገድ እንደተሰቃየች፣ እንደሚደበድባት፣ መሳሪያ እንደሚያወጣ፣ እንደሚያቀባብል፣ ብዙ ጥፋት እንደሚያጠፋ፣ ብዙ ርኩሰቶችን እንደሚፈጽም እያንዳንዱን ነገር ይሄ ታናሽ ወንድሟ በመረጃና በማስረጃ አስደግፎ ተናግሯል ማለት ነው። እስቲ እሱን መረጃና ማስረጃ አይተን እንመለስ። ሰላም፣ ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱ እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያቸዋለሁ። መጀመሪያ ሁሉንም ፎቶዎች አስቀምጥላቸዋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ተሰብራ የታሸጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተከተለው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲል ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው አስለ ጊዜ እንትኑን ይሄ ጊታሩን ውርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው ምናምን ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበላ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ምናምን ጊዜ ከዛን አይሆንም ይመታል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን አይደለሁም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት እኔ አይደለሁም እናቴ ትሙት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣን ጠይቃት። ሚጣ እሷ አይደለች ምን ሆነ አንዷለም ማለት ነው። ከዛን እኔን ጠይቀኝ እሷ አይደለች ስለ ጊዜ ከእሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበድባት። ይሄ ፀጉሯን ማመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱም አብሮ ነበረ፣ እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጠራተኝ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛው። የሚጣም ተኛት። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ የሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስት ሩሙ አለ። ከገስት ሩሙ ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም
ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛም ተነሳው በጭቅጭቁ። ከዛም በመሀል አልገባም ብዬ ለረጅም ሰዓት ቁጫል። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛ የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ኖጊዱቲ በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና አናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወርቃ ዝም ብላ እያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነበር። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷን ሚጣ ገስትሩም ለእኔ ይለቃልኝ ነበር የእሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይኝ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳቸው እነዚህ ፎቶዎች ማለት ነው። ሌላ ደግሞ ስለ እንትኑ ጉዳይ ከዛ እሷ ከመሞቷ ከሳምንት በፊት እንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቤ ሕግ የሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። እዛ ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። የአንዷለም እናት ምን ስትል ነበረ? ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ከዛ ሲቀጥል ደግሞ እንግዲህ ታናሽ ወንድሟ አልጨረሰም፣ ፓርቷን ብሎ ነው የለቀቀው። ይህንን ፓርትቱም ይቀጥላል ማለት ነው። እሱም ሲመጣ የማደርሳችሁ ይሆናል የወጣው መረጃና ማስረጃ በዚህ በታናሽ ወንድሟ አማካኝነት እና እሱም ቦታው ላይ እንደነበር ምን አይነት ነገር ሲፈጠር እንደነበር ነው ሲናገር የነበረው። እንደገና ነፍሷን ይማረውና ቀነኒ አዱኛም እየተፈጠረ ያለውን ነገር በመረጃና በማስረጃ ይዛው ነበር ማለት ፎቶ ታነሳ ነበር። እያንዳንዱ ነገር እጇ እስከ መሰበር መሳሪያ እስከ መተኮስ ደርሶ ነበር ማለት ነው እንዳያችሁት። እና በግልጽ አቢዩዚንግ እንደሚያደርጋት ወይም አቢዩዝ እንደሚያደርጋት በግልጽ በቃ እሱ የሚታወቅ ነገር ነው። እና እቺ ልጅ ፍትህ ማግኘት አለባት፣ ፍትህ ሊሰጥ ይገባል፣ ለደሟም ለቤተሰቦቿም ሲባል ማለት ነው። እግዚአብሔር ያያል፣ ይፈርዳል። ምድራዊ ፍርድ ግን መሰጠት አለበት። በብዙ ነው የተሰቃየችው፣ በብዙ ነው ሰፈር ያደረገችው፣ በብዙ ነው የተጎዳችው፣ የተጎሳቆለችው። ዩሲ እና ወንድሟ መናገሩ በጣም ጥሩ ነው ብዬ ነው ማስበው። ትንቢተ ዘካርያስ ምዕራፍ 7 ከቁጥር 9 ምን ይላል? የሰራዊት ጌታ እግዚአብሔር እንዲህ ብሎ ተናግረዋል ይላል። እውነተኛውን ፍርድ ፍረዱ፣ ቸርነትንና ምሕረትን ሁላችሁ ለወንድሞቻችሁ አድርጉ ይላል። እግዚአብሔር እውነተኛ ፍርድ እንዲፈረድ ነው የሚፈልገው። ቸር እንዲደረግ ምሕረት እንዲደረግ ነው የሚፈልገው። ግን ፍርድ እንድትጓደል ፍርድ እውነትን እንድታጣ አይፈልግም። ለሁሉም እኩል ፍርድ እንዲሰጥ ነው የሚፈልገው። እውነት ነው፣ እግዚአብሔር የእውነት አምላክ ነው። ስለዚህ እውነት ተደብቃ ተሸሽጋ አትቀርም፣ ትገለጣለች። ይኸው አሁን ወንድምየው ወጥቶ የተናገረው ነገር በጣም የሚገርም ነገር ነው። በዚህን ያህል ደረጃ አንድ ሴት ልጅ አቢዩዝ ስትደረግ ኢማጅን መሳሪያ ሁላ እስከ ማውጣት ደረጃ ትደርሷል። እና ወንድማችን አንዷለም ንስሐ መግባት ይኖርብሃል። ከዛ ባለፈ ህግ የሚሄድበትን መንገድ ደግሞ እናየዋለን። ግን ፍትህ ማግኘት አለባት እቺ ቤታችን። እግዚአብሔር ፍትህ ላጡት ፍትህ ይስጥ፣
ፈጣሪ ነፍሷን በአጸደ ገነት ያኑሩልን። ፈጣሪ ከዲያብሎስ ስራ አስፈጻሚዎች ሁላችንንም ይጠብቀን። እንዲሁም ከራሱ ከዲያብሎስ ሰላም ለእናንተ ይሁን። አበቃን።